ዳን ሰዎች ለማመንዘር የሚያስችላቸውን ወደ ኃጢአት ሊጥላቸው የሚያስችላቸው ጉዳይ ውስጥ ይገቡና ችግር የለውም ብለው ይዝናናሉ። መጽሐፍ ቅዱስ እንደዛ አይደል። ድካምን ማወቅ አለበት። ሰውነታችሁን እንዳታምኑት። አንዳንዴ በተለይ በጋብቻም በወጣትም ከጋብቻ በፊትም ያለ ሰው አይኔ አልወድቅም የሚል አንዳንዴ ኮንፊደንስ እኛ ብዙ ጊዜ እኮ አብረን አሳልፈን ከሷ ጋር ምንም የተፈጠረ ነገር የለም። ስለዚህ አይፈጠርም ከዚህ በኋላ ይሄ እኔ ምን ይመስለኛል መሰላሽ ለአመት በዓል የምንገዛው በግ እንደገዛ እናርደዋለን ይታረዳል እና አሁን ምናልባት ኢንተርቪው የሚያደርገው ጋዜጠኛ ቢመጣ ያን በግ እንዴት ነው ብትሉት አይ እኔ አልነኩኝም እኮ በዚህ ምንም ያው ትናንት ይችሉ ነበር ዛሬ አልነኩ ነገም ይላል። አመት በዓል እስኪደርስ ይቀርለታል። ስለዚህ ሌላ ቀን አልነካኝም ምንም አልሆንም ብትሉ አመት በዓል እስኪመጣ ነው እንዳትረሱት። ቀን አለው ማለት ምንም ቢሆን ራስህን እንዳታምን ድካሙን የሚያውቅ ሰው መጽሐፍ ቅዱስ ይላል ከዝሙት በሉ እስኪ ሽሹ። ምን አድርጉ? ቁጭ ብላችሁ ተመካከሩ ነው የሚለው። ስለ ዝሙት መጥፎነት ተመካከሩ አይደል? ከዝሙት ምን በሉ ሽሹ። ምን እንደሆነ እንዳላሳያችሁ እዚህ መቆም አለብኝ እንጂ መሮጥ። ከዝሙት ሽሹ ሊትራሊ ሩጡ ነው እንጂ ቁጭ ብላችሁ ዝሙት እኮ መጥፎ ነው አይደል? ሽሹ ነው። እንደ ዮሴፍ ልብሱን ጥሎላት ምን አለ? ሸሸ። ቁጭ አርጎ ቢመክራት ነው አልገባሽም እኮ አንቺ ቢል ኖሮ እዛው ይቀራል ማለት ነው። አግብቶ ወልዶ ከብዶ እዛው ይቀር ነበር። ሽሹ ማለት ሊትራሊ ሽሹ ነው። ራስንም እንዳታምኑ። በዜናው ይገርማቸዋል። አንድ አባት መጽሐፈ መነኮሳት ላይ ወደ 90 ዓመት ሆኖታልና መቼስ ከዚህ በኋላ አልወድቅም ብሎ ሌሎችም አይወድቅም ብለው አስበው በቃ የምታገለግለው ሴት አንዲት ወጣት ሴት ትምጣና እዛው ያገለገለችው ትርዳው ብለው ሰጡት ማለት ነው። 90 ዓመት አልፎታል። ታሪኩን ሳሳጥረው በአመቱ ወለደ ከሷ። እየሰማችሁ ነው። 90 ዓመት ሆኖታል እና ምን አለ? እኔ ተኝቻለሁ በሉ እስኪ ልቤ ግን ንቁ ነው። ሰው ካልሞተ ምን እንዳትሉት ማለት ሬሳ ሲሆን መቼስ ነፍስ ይማር ብሎ መሄድ ይቻላል። ከወንድሞች ወገን ያላመነች ሚስት ያለችው ቢኖር ከእርሱ ጋር ልትቀመጥ ብትስማማ አይተዋት አትቶ። ባልም ቢኖር ሚስቱ ያላመነች ብትሆን አይተዋት። ያላመነች ሚስት ያለችው ያላመነ ባል ያላት ከተስማማች አይፍታት አትፍታው። ይህ ማለት ነው ባልና ሚስት ከተጋቡ እየኖሩ እያለ ክርስትናን እንደ አዲስ ቢቀበሉ ቢጠመቁ አንዱ ተቀብሎ ሚስትየው ባትቀበል ሚስት ተቀብላ ባሏ ባይቀበል አይ እኔ አሁን ክርስትና ስለተቀበልኩ በይደነውኝ ብሎ መፍታት አይችልም። አብረው ለመኖር ፈቃደኛ ከሆነች አብሯት ይቀጥል። በሃይማኖት አሳቦ ትዳሩ እንዳይፈታ ገብቷችኋል አይደል? ይሄ ግን ስለ አዲስ ክርስቲያኖች ነው። አዲስ ስለሚጋባ አይደለም። እሱ መጣበታል። እንግዲህ የዛን ጊዜ እንደ አዲስ ክርስቲያኖችን እያጠመቁ ነው እያሳመኑ ነው። አምነው የሚጠመቁ አዳዲስ ምዕመናንን ሲያስተምር ሚስቱ አምና ባሏ ካላመነ ባሌ አላመነም ብላ ጥላው አትሂድ፣ አብራው ትቆይ፣ ከተስማማ አብራው ትዝለቅ። ምክንያቱም ያላመነ ባል በሚስቱ ተቀድሷል ይላል። ማለት አብረሽው ከቆየሽ ትቀድሸዋለሽ። ከሌላ ጋር ከሚተኛ ከአንቺው ጋር ከተቀደሽው ከሚስቱ ጋር ቢተኛ በሚስቱ ተቀድሷል። ስለዚህ ከአንቺ ጋር እንዲቆይ አድርጊው፣ ጋብቻሽ እንዳታፈርሽ፣ አዲስ ሃይማኖት ነው ብለሽ። ምክንያቱም እንደዛ ባይል ኖሮ ቅዱስ ጳውሎስና ሰዎች ክርስትናን መቀበል ሲችሉ ክርስትናን ተቀብያለሁ ብለው ይፋቱ ቢል ኖሮ ብዙ ችግር ይመጣል። አንደኛው መፋታት ያማረው ሰው ክርስቲያን ይሆናል። በቃ ክርስቲያን ሆኛለሁ ደነዋይ ሊል ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን። ሁለተኛ ፍቺው ሲፈጸም ልጆች ችግር ውስጥ ሲገቡ ወላጆቻችንን ያለያየው እኮ ክርስትና ነው እንዳይሉ። ስለዚህ በሃይማኖት ምክንያት ባልሽን እንዳትፈች ይላል። ይህን ጥቅስ ስናገር ብዙ ጊዜ ሰዎች የሌላ እምነት ተከታይ ማግባት ሲያምራቸው ይህን ጥቅስ በጣም ይወዷል። ያላመነ በሉ እስኪ ሚስት ያለችው ያላመነች ጮኛ ይላል። ያላመነች ሴት ከሩቅ አይቶ የወደደ ይላል። ሚስት ያለችው ማለት ምን ማለት ነው? ሚስት ያለችው ማለት ያገባ ማለት ነው። ኦሬዲ ተጋብተው ከሆነ በዚህ ምክንያት እንዳይለያዩ አለ እንጂ እንደ አዲስ ሚስት እየፈለገ እንደ አዲስ ባል እየፈለገች ያለች ሴት ግን ያላመነ ወይ በሃይማኖቱ የማይመስላትን ሰው እንድታገባ መጽሐፍ ቅዱስ አይፈቅድም። ይህን ግልጽ ማድረግ አለብን። እሺ ያገባ ነው ሰዎች ሳሁን ባልና ሚስት ተጋብተው እያለ ድንገት ባል ወይ ሚስት ሃይማኖታቸውን ቢቀይሩ ቢለውጡ ምን ትላለች ቤተክርስቲያን? እምነት መቀየርም ከአመንዝራነት አንዱ መብቱን የሚሰጠው መጽሐፍ ቅዱስ ለተበዳዩ አካል ነው። እቺን በደንብ ይዛችሁ ሂዱ። ባል ሚስቱ ላይ በዝሙት ምክንያት ቢወሰልት ልትፈታ ተፈቅዷል እንጂ ትፍታው አይልም መጽሐፍ ቅዱስ። አይ እኔ ምራው ይቅርታ አደርግለታለሁ ብላ ከቆየች ትደነቃለች፣ ትመሰገናለች። ስለ ትዕግስቷ እናከብራታለን። እኔ ትዳሬ ይበልጥብኛል ብላ እሷ ከጸናች መጽሐፍ ቅዱስ ያደንቃታል። በጋብቻ መሃል ባል ሚስት ሃይማኖታቸውን ቢቀይሩ ቤተክርስቲያን በጣም ጊዜ እንዲወሰድ ታስጠነቅቃለች። በችኮላ አይሁን ይላል። አንዱን የመመለስ ኃላፊነት አለበት። የሚቻለው ሁሉ ይደረጋል። ከዛ በኋላ መብቱ የተበዳዩ ነው። መብቱ የማን ነው? የተበዳዩ ነው።